ሰፈርና አሳሳቢ ጉዳይ ሴዶ ማርሻልና ጆኒ መንገድ ላይ መደባደባቸው ተሰምቷል። በጉጉት ለሚጠበቀው ታላቅ ፍልሚያ ቀጠሮ ተይዞላቸው ውልና ፍልሚያቸውን አጠናቀው መላው ኢትዮጵያ ሕዝብ ፍልሚያቸውን ለማየት በከፍተኛ ጉጉት የሚጠብቋቸው ሴዶ ማርሻልና ጆኒ ባልተጠበቀ ሁኔታ መንገድ ላይ ተገናኝተው በቡጢና በትግል መጋጠማቸው ታውቋል። የግጭቱ አጀማመርም አስገራሚና አሳዛኝ ነው ተብሏል። ሴዶ ማርሻል ማህበረሰባዊ አሻራው ለማሳረፍ ችግኝ ይዞ በቆመበት ሰዓት ጆኒ በቅስፈት ከበስተጀርባው በመውጣት እግሩን ይዞ ለመጣልና ለመቆለፍ ጥረት አድርጓል ተብሏል። ሆኖም ግን በአካባቢው በነበሩትና የፖሊስ አባላት ርብርብ ሊገላገሉ ችሏል። ይህ ክስተት በማህበራዊ ሚዲያ ላይ መነጋገሪያ ከመሆኑም ባለፈ በኢትዮጵያ ስፖርትና በስፖርተኞች ስነ ምግባር ዙሪያ ላይ ትልቅ ጥያቄና ስጋትን ፈጥረዋል። በህጋዊ መንገድ መድረክ ተዘጋጅቶላቸው ህዝቡ በክብር የሚጠብቋቸው ስፖርተኞች በመንገድ ላይ የጎዳና ላይ ጠብ ውስጥ መግባታቸው ለሙያው ያላቸውን ክብር ያሳንሳል። ካሜራማኑ ደግሞ የሚገርም ነው። የሚገርም ካሜራማኑ ራሱ Show speaker Kliana. Yes. Oh, Sato. Rasteira. Listen to him. Go. She scores this. አይሾት ቢዜሮ ምንም አላስቆጠረም። መርካቶ ላይ እየተደረገ ያለው ትሪክ ነው እንግዲህ በጀሊሉ ስም ሰለም በጀሊሉ አሜዚንግ በጣም አስደናቂ ነው። አስደናቂ ኢትዮጵያ አይገባም። ይሄ እንደዚህ ሀገር ማስዋል ሳይሆን ይወዳል። በጣም አስደናቂ ነው። አስደናቂ ያለባት ጥንካሬውን ቀፋይ ወንድ መሸሽ ነው ያለባት ሴት ቀፍሎ የሚጋብዛት ወንድ ለምን የቀን ስራ አይሰራም? ኦኬ ምንም ነው ይስራ ግን ጠንካራ ነው ወይ? ቤተሰቦቹ ከሰጡት እሱም ቀፋይ ነው። ቀፈላ ነው ባይዘው ማንም ሰው ከ21 አመት ወይ እሺ ከ20 ወንዶች ጠንካራ መሆን አለባቸው ተብላችኋል። እንግዲህ ብቻ ዴት ማድረግ ከጀመረ ጊዜ ጀምሮ ራሱን ችሏል። ስለዚህ በራሱ ኢንካም ጀነሬት ማድረግ ያለበት ካልቻለ አያርግ ዴት ሳይሆን ጠንካራ መሆን አለበት። በቃ የአንድ ሴት ልጅ መመዘኛ ወንድ ልጅ ነገ የት ድረስ ያስኬደዋል ጠንክሮ ነገ እሷም ላይ ሸክም ሊሆን ስለሚችል ስንታለው ሳይሆን መስራት ይችላል ወይ ይችላል መስራት ጎበዝ ነው ጠንካራ ነው ገባ በየትኛው መንገድ ያስተዳድር መተዳደር ትችላላችሁ በጋራ። ስለዚህ ቀፋይ ወንዶችን እና መኖር ያለው አስደናቂ ምክር ነው። በጣም አስደናቂ ነው። ወንዶች ናቸው ለኔ መኖር ያልጀመሩ ወንዶች ማለት በራሳቸው መቆም ያልጀመሩ ወንዶች ኃላፊነት መውሰድ የማይችሉ ወንዶች እነሱ መኖር አልጀመሩም። ገና ባይዘው ዴት ማድረግ ላይ ገና ናቸው። ዴት በጭራሽ ምንም አልተፈቀደላቸውም። ኃላፊነት መውሰድ አለባቸው ሴቶች ወንዶች። ለሴቶች መኖር ያልጀመሩ ወንዶች ችግር ነው የሚሆኑባቸው ሲመጡ ህይወታቸው ውስጥ ችግር ይሆናል። እንዳጋጣሚ አስረግዞ ሊጠፋ ይችላል። ምክንያቱም መኖር አልጀመረማ። ገና መኖር የሚጀምረው ወደፊት ነው። ገና ፕላን እያደረገ ነው እሱ። ስለዚህ መኖር ስላልጀመረ ኃላፊነቱን መሸከም ስለማይችል ድንገት ብታረግስ የማይሆን ነገር ውስጥ ትገባለህ። ፋሚሊ ላይ ችግር ሊመጣ ልትሆን ትችላለህ። ዝግጁ አይደል? ደስ የሚል ምክር ነው። እንግዲህ እኛም ምክሩን ተቀብለናል። እያያችሁ ነው። ታለንት የሚገርም ትንሽ ነው። የሚገርም በጣም አስገራሚ
ይሄን አለማርነቅ ይከብዳል። ያው እንግዲህኛ በሚገርም ሁኔታ አድንቀነዋል ትሪኩን ማለት ነው እንግዲህ ይሄ አፈታተሽ አሁን ምን ይባላል? ይሄ በወላይታ ሶዶ ዩኒቨርሲቲ ተማሪዎች የ12ኛ ክፍል ፈተና ለመውሰድ በቅጥር ግቢ ውስጥ ሲገቡ የተፈተሹበት በጣም አሳዛኝ አፈታተሽ ነው። ተንቀሳቃሽ ምስሉ ላይ እንደምትመለከቱት ፈታሿ የተማሪዎችን የማይነኩ የግል አካባቢዎች በኃይል በመጫን ስትፈትሽ ይታያል። ከዛም ባለፈ በፈታሿ ድርጊት እየተዝናኑና ቪዲዮ እየቀረጹ ያሉ ባልደረቦቿ ይታያሉ። ድርጊቱ በፈተና ወቅት በኤሌክትሮኒክስ የሚደረጉ ኩረጃዎችን ለመከላከል የታለመ ቢሆንም ቀለል ባለና የተማሪዎችን ሰብአዊ መብት በማይጥስ መንገድ አላያም ሌሎች የፍተሻ መንገዶችን መጠቀም እየተቻለ በዚህ መልኩ ሴት ተማሪዎችን በሰው ፊት ማሳቀቅ ተገቢ እንዳልሆነ በርካቶች በአሁኑ ሰዓት እየገለጹ ይገኛሉ። በዚህ ጉዳይ ላይ ምን አስተያየት አላችሁ? ሀሳባችሁን በኮመንት መስጫ ሴክሽኑ ላይ ማጋሩ። በጣም ለማመን ይከብዳል። ህሊናይ የኔ ቆንጆ ቪዲዮ ስንት ላይ ከገባ ትሰጭኛለሽ? ምን እንደምሰጣው ደወለ ዋሽ ላዛ ሄሎ ማራ ማሪ ነው የሚባለው ሴትዮ ወያ አንቺ አምሻል እንዲያረ እንዳይመልጥሽ ወዬ በይ ወዬ እንዳይባልም ሴትዮ እንዴ በይ እንዴ ነው የሚባለው። አንተ ጠርተኸኝማ እንዴት ቀራለሁ? አረ ይመቸኛል ሌና ወዳ አረው በቃ አንጃታ መጣሁልህ ፍቅራ ማን ነው ይሄን ሁሉ አማርኛ ያስተማራት ሴትዮ? የራሽ ጉዳይ ቸኩያለሁ ያንጎጥሪ ሊጥሩኝ ማን ነው ይሄን ሁሉ አማርኛ ያስተማራት? የናውድ ማራ ምናምን ያንጎጥራሽልኝ። አረ እባክሽ ሴትዮ ተረጋጊ። የመጀመሪያዎቹ 6 ጉዞዎች ላይ ግን 20% ዲስካውንት እንዳለሽ ታውቂያለሽ? ለማንኛውም ነው እንዴ ያንጎጥሪ ልነግርሽ ግን እሱን የምታገኝ አፕሊኬሽን ወርደሽ ተጠቀሚ ብቻ ነው። ደወለ ወዬ አንጀታ አላማ ስስታ አባዳ ወጣውልህ I need customers ይላል እንግዲህ God have mercy upon us. No. It is smart people. God have mercy upon us. የኔ ልጅ ቀንድ አውጣነህ እንዴ? ምን ማለት ነው? ልቧን መጠመጥከው። ምን ፈልገው ነው እርሶ? ዝም በል አንተ። ምንድነው የፍቅር ደብዳቤ እያስገባ ነው እንዴ? በደርዘን ሲቪ ነው ይሄ፣ የሥራ ሲቪ ነው ማዘር። ልትከካው ነው አይደል? አረ ምንድነው የሚሉ እርሶ? ዝም በል አንተ። ሴትዮ አይደሉ እንዴ? ዝም በል። አረ ስነስርዓት እስቴል በየ የቀጠናው ስጋት እናትወጋ ባባ ወጥተህ ተጠብቀኝ ኳሳይቼ እስከገባ ዱላና ስድብሽን ዛቻሽንም ችያለሁ። አሁን ይበቃኛል። ገባጅ ነገረው እያፈላላ ነው ጭስህን ነው ማመጣው። በር እንዳይቆለፍ አምሽቼ ነው የምመጣው።
እንዳይቆለበል ሰዋለች እንዳይዘው ሎኬሽን ነግሬሻለሁ። ግባው በለው። አግተሽ ብትመጪም ውዴ እጠብቅሻለሁ። ወንድ አድርገህ ኧረ ከሷ ጋር በጣም በለው። አንተ ክፍ ተቃዶ ጠብቀን። እሺ ፈታ በሉ በቃ አብራችሁ ጠብቃችኋል። ቡናውን ያለ ስማ ቡና አፍልተህ ቡና አፍልተህ ጠብቀን ተብሎ ለማንኛውም ማረው ባለቤቱ ወደ መዝናናት እሱ ደግሞ የሴቱን ስራ ሊሰራ ማለት ነው። የሚገርም ነው። ጠሪ ብቻ እንደዚህ ነው። አንዳንድ እንደዚህ የምታርጉ ሴቶች ካላችሁ ጥሩ አይደለም። ለማንኛውም ተው ጥሩ አለባባላችሁ ላይ እንዳይነግፋት አሉ ለማለት ነው። ጌታዬ ሆይ አንተ ብቻ ይህን ውድድር እንዳሸነፈ እርዳኝ እንጂ ከማሸነፈው ብር ላይ 100,000 ብር አስገባለሁ። አደራ 100,000 ቡናችን ይገኛል። እንኳን ደስ አላችሁ። አመሰግናለሁ። 50,000 ብር አሸናፊ ሆናል። 50,000 ብር? አዎ 500,000 ብር 500,000 ብር ነበር ውድድር 50,000 ብር 50,000 የ50,000 ብር አሸናፊ ሆናል። 500,000 አይደል እንዴ ብላችሁ ያወዳደራችሁ የነበረው 500,000 አንዴ ተጻፋዩት። አይ ይኸውልህ ማስታወቂያው እኮ የ50,000 ብር። ወይኔ ስለዚህ ፈጣሪ ውድድሩን አሸነፍኩኝ እኮ ግን 500,000 ብር መስሎኝ እኮ ነው 100,000 ብር ተስዬ የነበረው። ለካ 50,000 ብር ነው ሽልማቱ። አሁን ከኪሴ 50,000 ብር ልጨምሮ ምን ተሻለ? ልጨምር ከኪሴ 50,000 ዝም ነው። ለማንኛውም እንግዲህ ይኸው እንደሰማችሁት ነው። እንግዲህ አንድ ነገር ቃል ስንገባኛ ቼክ አድርገን እንግባ እንላለን። በቀጣይ በሌላ ቪዲዮ እስከምንገናኝ እንግዲህ ቸሩ ሁላ ተመኘንላችሁ። ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን እንግዲህ